እንዴት አለች? እግዚአብሔር ይመስገን። አንቺና ናሆም እንዴ? አንቺ ኢንትራሶን ሻፍሽ ተጠቀጥቀልሽ። ናሆም ምን ሆነ? ኧረ ምንም አልሆነም፣ ደህና ነው። እና ምንድነው እኔና ልትነግረኝ ስትል ያስቆማችኋት? ኧረ እሷ ሲጀመር ስለ አንቺና ስለ ናሆም አይደለም ያወራችሁ። እንደዛ ነው ኒና? ይቅርታ ማዘር፣ ሰው እየጠበቅኩ ነው። እንዴ እኔ ሰው አይደለሁም እንዴ? አይ ማለቴ ሌላ ሰው እየጠበቅኩ ነው። እኔን መስሎ ተጠብቀኝ ማለት እርሶን? ምናልባት ከሌላ ሰው ጋር ተመሳሳይበት እንዴ? ክሮቤል አይደለም እንዴ? አዎ ነኝ። የደወሉልኝ እርሶ ነው? አዎ እንደዛ በስልክ አመናጨከኝ። አሁን ደግሞ አንተ ብለህ አከበርከኝ። በጣም ይቅርታ፣ በስልክ ድምጾት ይወጣት ስለሚመስል ነው። አይሁን ተው ልጅ፣ እኔ ተዋረድኩት ልጅን ስነጠቅ ነው። እሺ ይቅርታ። ይሄ ቃል ለኔ ሳይሆን ለልጅ ነው የሚገባው። አልገባኝም። ልጅ ይሄን ቃል ፍለጋ ስትንከራተት እድሜው አለቀ። ማናት ልጆ? እስኪ ግልጽ አድርገው ይንገሩ። ልጅማ ቤተልሔም ወንድራድ ናት። ቤቲ? አዎ በአንተ ፍቅር አቅሏን ስታ ኪራ ያለች ጠዋት ማታ ሁሉ ጊዜ ስምህን የምጠራ። ጸበልም ወሰድኳት ሐኪም ቤት፣ በጭራሽ አላገግማለች። ጽናት እየቀጠለ ጽናትና ኪራ ኩሽና ላይ ነበሩ። እያወሩም ነበረ። ኪራዬ በምን ቃል ፍቅሬን ልገልጽልህ ትለዋለች። እሱም ደግሞ ምንም ነገር አትንገሪኝ፣ ሳትናገሪ ምንም ነገር ሳትይኝ እኔ አውቃለሁኝ፣ ዝም ብዬ ከልብሽ ውስጥ ልቀመጥ ይላታል። የኔ ፍቅር በጣም እየናፈቀኝ ነው፣ ስራ ስትሄድም እኮ አዝለህኝ ብትደስ ይልሃል እያለችም ነበረ። ባዝልሽ ምን አለበት የኔ ሞዛዛ አፍቃሪ እያለችም በፍቅር አይን እየተያዩም ነበረ። ልሳምሽ እያላትም እያስቸገራት ነበር። ኩሽና እኮ ሰው ይመጣል፣ ያለነው እኮ ኩሽና ነው ትለዋለች። ያለነው እኮ የራሳችን ቤት ነው፣ ኩሽናም ቢሆን የራሳችን ቤት ነው፣ መጡብን እንጂ አልሄድንባቸውም፣ ስለዚህ ምንም ችግር የለውም እያለ እየደባበሳትም ነበር። ስልኩ በአጋጣሚ ጠራ። እኔ እኮ በዚህ ሰዓት ኔትወርኩ ክፍት የሚሆነው ነገር ምንም ነገር አልገባኝም፣ ግን ካቆምንበት እንቀጥላለን እየተባባሉ ነበር። አይ ኪራ እብደትህ እኮ ነው ደስ የሚል እያለች እየተመሰጠችም ነበር። እሱም እንግዲህ ስልኩን ለማውራት ኪራ ውጭ ላይ ሆኖ ስልክ እያወራ ነበረ። ጽናት ደግሞ ምግብ እያቀረበች ነው። ባለቤቷን እንግዲህ ፏ ብልጭ አድርጋ እየጠበቀችው፣ እሱም ደግሞ ስልክ አወርቶ ሲጨርስ ከቤት መጣ። አንድ ሴትዮ ተይኝ ባክሽን፣ መምጣት አልፈልግም፣ የማላቀውን ሰው ማግኘትም አልፈልግ እያለ ሲያወራትም ነበረ እና እያለች ብታስገደውም ስልኩን ግን ለምን ብሎክ አልላትም ብሎ ብሎክም አድርጓት ነበረ። ሰኒ በሌላ በኩል ጽናትን ባልሽ እኮ አስራበኝ እያለች ሰኒም ይሄ ባልሽ አስራበኝ ብላለችኝ ትለዋለች። በቃ ሰኒን ጥሪያትና አብረን እንብላ ይላታል። ከዛ በመሃል ስልክ ተደወለ። አንቺ በዚህ ደግሞ መጣሽ ብሎ ጓ ብሎ እያወራ ነበር። ሰኒን ረስቷታል። ሰኒ ማንን ያወራኸው? ምን ሆነ ነው ተበሳጭተሃል? ትለዋለች። አይ ምንም አይደለም ብሎ ድንግጥ ብሎ ይመልስላታል። ምንም አልተፈጠረም ይላል። እኔ አሁን ከመስሪያ ቤት ተደውሎልኛል ለወጣ ነው እናንተ ብሉ ይላቸዋል። ጽናትም ፈቅዳለታለች። ግን ለምን ሰዓት በላይ ያለችውም ስትከራከረውም ነበር። ኪራ ሰው ደውሎልኛል ከመስሪያ ቤት ብሎ ከሄደ በኋላ ከናሆሜ ጋር ነበር የተገናኙት። ከነምሮ ቤት ሄደው የሆነ ፍኛ እየነፋፉም ነበረ። ንፋ በል ንፋ አንተ ንፋው እኔ እኮ ጉንጨ ጎደጎደ እየተባባሉ በቀልድ እያስመሰሉ ቁም ነገርም እያወሩ ነበረ። ከዚህ በኋላ ፕራንክ ወይም ደግሞ ሰርፕራይዝ ስታረጋት ጥንቃቄ እያደረግክ ይለዋል። አዎ እኔ እኮ ሆቴል ነበር ማጋበዝ ወይም ደግሞ ሰርፕራይዝ ማድረግ ምፈልገው፣ ግን በመሃል ትታመምብኛለች ብዬ እየፈራሁ ነው። አነስ ያለ ነገር ምፈልግ እንጂ በትልቁ ነው ሰርፕራይዝ ማድረግ ምፈልገው ያለ ናሆሜ ጉራውን እየነዛበት ነበር። እኔ እኮ ሲንግል ብሆን እኮ አስጎምጅተኸኛል ይለዋል ኪራ። በመሃልም ብዙ ነገር ጽናትና ሰኒ እያወሩ ነው። አሁን ናሆሜ እምሩን ሰርፕራይዝ ቢያረጋት ምን ይሰማታል እያሉ እያወሩ ነው። ሴተኛዋም አፈፋ አድርጋ ህሌና አሁን እስካሁን ድረስ እነሱ አልተጋቡም ወይ? ጋብቻ እኮ ደስ የሚለው ሰው ያወቀው ነገር ሲሆን ነው ትላለች። እነሱ ደግሞ አፈፋ አድርገው ዋናው ነገር ፍቅሩ ነው፣ ፍቅር ካለ ሁሉም ነገር አለ፣ አንቺ ግን ሳስብሽ እዩኝ ያለ ነገር ትወጃለሽ ትላለች ሰኒ። አንቺ ግን ለምን አትይኝም እየተባባሉ በመሃል ችግራቸውንም እያወሩ ነበረ። ከዛ እምሩ መጣች። እምሩ ስትመጣ አንቺና ናሆሜ እንዳለች አንዴ በማለት አስቆመዋታል። ምንድነው መንገር የፈለግሽው ትላለች። እምሩም መንገር የፈለግሽውን ነገር ለምን አትነግሪኝም ብላ አፋጠጠቻት። ምንም አይደለም ስላንቺና ስለ ናሆሜ ምን ላወራ እችላለሁ
ህሌና ኩሽና ገብታ ሽንኩርት እየላጠች ነበረ። ጽናት መጣች። ህሌና ምን እያደረግሽ ነው ትላታለች። እኔ እኮ ቁርስ ልስራ ብዬ ነው ትላለች። ምንድነው አንቺ የጸባይ ለውጥ አምጥተሻል ሰሞኑን ትላታለች። የኔ ወድ እኔ እኮ እችላለሁ መስራት እችላለሁ እያለች ስታባብላትም ነበር። አሁን እኮ የቁርስ ሰዓት አልፏል ደግሞም በቂ ወጥ አለ እያለችም ስትላት ነበር። እኔ እኮ በቃ ለራትም ይሆናል ከዚህ ቤቱ እንግዳ ተቀባይ ስለሆነ እንግዳ አይመጣም ወይ ትላታለች። ለእንግዳም ቢሆን የፈለገውም ሰው ቢመጣ በቂ ወጥ ስላለ ምንም አያስፈልግም ትላለች። በይ በቃ ተበቃ ችግር የለውም እኔ እኮ ስራ ላግዝሽ ብዬ ነው ትላለች። ህሌና የሌለ ጥሩ ሰው ሆናለች። ጽናትም ግራ ገብቷታል። ምንድነው እንደ ቄጠማ ልጎዝጎዝ አለች እያለች እያማተበችም ነበረ። እምሩና ሰኒ መንገድ ላይ እየተሸኛኙ ነው። ከጽናት ቤት ወጣው ጉዞ ላይም ነበሩ። ጽናት እኮ ስለወጣሽ ደብሯታል ለምን አትቆይም ነበረ ትላለች። ሂጄ ልተኛ ብዬ ነው ትላለች። ለምንድነው ሂደሽ የምተኘው? አሁን እኮ ትራስ አቅፈሽ ለማልቀስ ነው ትላለች ሰኒ። እምሩ ማፈፋ አድርጋ ድሮ እኮ ቀረ ትራስ አቅፎ ማልቀስ፣ አሁን እኮ የማለቅሰው ናሆሜን አቅፌ ነው ትላለች። ሰኒ ማፈፋ አድርጋ እኔ ብቻ ነኝ እነ ትራሴ የቀረሁ ትላለች። አሁንም እኮ በክብሮን ተቀይሯል ያንቺ ነገር፣ ትራስ እኮ ማቀፍ ቀረ አሁን ክብሮን ነው ያለው ትላታለች። አይ ክብሮን እኮ ቴክስት ልኮልኝ ነበር እኔም ቴክስቱን ሳልመልሰው ብላ ቴክስትም እየመለሰች ነበረ። እና እምሩ አፈፋ አድርጋ ክብሮን አሪፍ ሰው እንደሆነና ጥሩ ሰው ጥሩ ልብ እንዳለው ሁሉንም ነገር እየነገረቻት ነበር። የፍቅር ደርደርተው እስክስታ ነው እንዲባል እያስታወሰቻትም ነበር። ሰኒም አፈፋ አድርጋ አይ እምሩ እንግዲህ ተይኛ እያለች ደስ የሚል ስሜት የተሰማት ትመስላል። ጽናት ሳሎን ላይ ቁጭ ብላ ነበረ። እንግዲህ ህሌናም ስኳሯን ቃም እያደረገች መጣች። አንቺ ልጅ ጣፋጭ ነገር እኮ ለጤንነትሽ ጥሩ አይደለም፣ ለምን ነው ጣፋጭ የምታዘወትሪው ትላታለች። እናቴን እኮ ሱሴን ለማስታገስ የቻልኩትን ሁሉ እያደረኩ ነው ትላለች። ግን በአጭር ጊዜ ሱስሽን ለመተው መዘጋጀትሽ በጣም ደስ ብሎኛል፣ ለውጥ አሳይተሻል ትላታለች ጽናት። እንግዲህ ፍቅርና ሱስ ከያዘ አይለቅም እያለች ነበር ሴተኛዋ። ጽናትም እንደዛ ለማለት ፈልጌ አይደለም፣ ግን እጥረትሽን ሳላደንቅ አልቀርም። ግን ፍቅር ይዞሽ ያውቃል ወይ እየተባባሉ ስለ ፍቅርም ሲያወሩ ነበር። እኔ የምወዳቸው እንጂ እነሱ የሚወዱኝ ገጥመውኛ አያውቁም ትላታለች። እሱም እንግዲህ እሱን ማስታወስ ፈልጌ አይደለም ብላ እጇንም በመጨበጥ ስታበረታታትም ነበር ጽናት። በስልክ እንድታገኘኝ እያለች የምታጣድፈዋል ልጅ እሷን ማግኘት ወደ ከተማ ወጥቶ ነበር ኪራ። ካፌ ከተገናኙ በኋላም የሆነች ትልቅ የሴትዮ መጣች። ሰው ተሳስተሽ ነው የሚሆን ከዚህ ጋር የሚመጣ ሰው አለ ተነሽ ቢላትም አንተ እኮ ኪራ ነህ ኪራ አይደለህም እንዴ ያለችው ነበረ። ማይ ችግር የለውም በቃ ይቀመጡ ብሎ በክብር አስቀምጦም ነበር። በስልክ እንደዛ መናጨከኝ አሁን ደግሞ አንተ አልኸይ ትለዋለች። እሱ ደግሞ አይ እኔ እኮ በድምጽሽ ወጣት መስለሽ ነበር ስለዚህ በጣም ይቅርታ እያለ ነው። እሷ ማፈፋ አድርጋ እንግዲህ ልጅን ነው እንጂ ይቅርታ ማለት ያለብህ እኔ ይቅርታ አያስፈልገኝም ትላለች። ልጅሽ ማናት አልገባኝም ንገሪኝ ቢላትም እንግዲህ ቤቴልም ወንድራቅ ናት እያለች ስትነግረው ነበር። እኔ ቤቴም መጥፎ ስራ ማውራት አልፈልግም ግን እሷን ድጋሜ ወደ ህይወቴ ማስገባትም አልፈልግም እያለ ሲከራከራ ነበር። ባንተ ፍቅር አቅሏ አንስታ ሁልጊዜ ኪራ በማለት ጸበልን በወስዳት ባስታምማትም በፍጹም ሊሻላት አልቻለም። ስለዚህ ሐኪም የምትወደው ልጅ ከጎኗ እንዲሆን ፍቃድ አድርጓልና ስለዚህ ካንተ ጋር እንድትቀመጥ ለትንሽ ቀን ጊዜ ስጠኝ ትለዋለች። እሱ ደግሞ በፍጹም ይህን ነገር ልቀበለውም ላምንም አልችልም እሷ ከዚህ በፊት ጎርተኛለች ድጋሜ ወደ ህይወት ያላመጣትም ያለ ሲከራከራትም ነበር። አልፈልግም ብሎም ሲነሳ በጠባሃቸው ጡት ይዣሃለው አርፈ ቁጭ በል ስለዚህ የሆነ ውሳኔ ሳታደርግ አትሄድም ያለ ስትከራከረውም ነበር። እሱም እንግዲህ ከዚህ በኋላ እኔ አልፈልግም ብሎ ጥሏት ተነስቶ እሷም ራሷን እየነቀነቀች ነበር ድራማው የተጠናቀቀው። እንግዲህ በቀጣይ ሳምንት ኪራ እሺ ይላል ወይስ እምቢ ይላል የሚለውን አብረን የምናየው ነው የሚሆነው። እስከዛው ግን ሰናይ ጊዜን ተመኘውላችሁ።